እንደዚህ ነው ቶፕ ፎር ምንገባው ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ምን ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ንቂታችሁን ስታኩንት ብላችሁ 6 ደቂቃ ላይ ያዙኝ ልቀቁ ልፈነዱ ትደርሳላችሁ። እንደስሎት በእናት ክለባችን ለቀልን በእግዚአብሔር እኔ በጣም ነው ማርያም ለባጅ የሚጫወት ተጫዋች የናፍቀኛል እንደነ ላላና እነ ፋቢኒዮ እነ እንደርሰናል። አይ ለባጅ የባጅ ተጫዋቾች እንደከይኒ ምስል ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል ማን ሊቨርፑልን ጠልቻ አይደለም ምስቀው ገባርላ አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊው አይሆንም ገባርላ ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው። ገባ አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል። ገባርለ ምንም በቃ ምንም አይደንቲቲ አይታየኝም። ገባርለ ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያረጋቸው? ገባርለ ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም። የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል። ገባሽ አይደለ? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማታል። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ነው ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፈን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ። በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት እንዴት እንደምናስጠላ ጨዋታ ራሱ ወኔያችሁ ራሱ ጥፍት ብሎ በቃ ማንንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጠፍ ሲሞክር ኢንግሞዋነሽ ኤኪቲኬነሽ ስቦዝ ላይነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን የኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ደህና ለቶፕ ፎር ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ ሶስት ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ ፎር የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ ድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አይደል? እሺ በደጋፊ ና ፈልጋለሁ እንዲህ በቁርኩም ወደታች ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሼቦ ደጋፊ ምን አባ ብለኝ ነበር። እኔ በወልቭስ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው ወልቭስ ምን ያህል እንደተደራጀ አየኸው። ወልቭስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልቭስ ወራጅ ቀጠን ያለው ወልቭስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ
እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየሁም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ቡድን በሙሉ ቢሄድ ወይ ይህን ወልቭስ ማለት ነው አንቀባሮ ነው ወልቭስ የሚያሸነፈው። እኛ እኮ ስንናገር ሚሰማን አጣን። እናንተ ምን አላችሁ? አርሰናል ስለማይረባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልቭስ በጣም ከብዷል። አሁን ይኸው ተረዳችሁት? አልተረዳችሁትም? ተረዳችሁት አይደለ? አዎ አንድ ሽማግሌ ምላሳ አይቀደም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ ምን ይላል? ቅሌታም እርሱ አይከበብ ይተኙ። በቃ ይቅርታ ሂድ አልኩ። አጣጣ ተኛ በቃ አንተ ቅሌታም ሂድ። እንደፈራሁት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውቷል። ይህን ክለብ አቅልለን ማየት አረም አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይህንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። ማን ሊቨርፑል በወልቭስ ተሸነፈ? ወልቭስ ቆይ ሊወርድ አይደል እንዴ? ምን ሆነ? አረጋግጠሃል አንዴ ሻምፒዮንሺፕ አንዴ የምትጮተው እንዴ? ምን ማለት ነው? ምንድነው የሚሰራው? እንዳለ እኛ ላይ ጠመመ። ሰው ሁላ ሳቀብን። ለካ ከኛ አልነበረም ችግሩን። እኮ ከኛ መስሎኝ ተጫዋቾቼን እንዳለዘን ሊቨርፑልን ጠፈጠፉት። ሊቨርፑል ፎርም ላይ ያለ ክለብ ነበር። አሁን ሰሞኑን ዌስትሃም ላይ ባለፈው 5 አግብቶ ነበር። ወልቭስ እንዴ! እኔ እኮ የባርሳን ጨዋታ እኮ እያየሁ ሄቷች እኮ ነው። በቃ ሊቨርፑል ዛሬ ሊደበድበው ነው ምናምን ሁለላን ሊተርፉ ነው። ምንድነው ሊተርፉ ነው? ባለፈው ቪላን አሸነፉ። ምንድነው? ወልቭስ በሊጉ ይቆይልን። ወልቭስ እንዲወርድ አንፈልግም። ወልቭስ እኔ እንዴት ነው ውለታን ምከፍለው? ያንን 1 ነጥብ እንኳንም ወሰድከው፣ ከኔ ላይ እንኳንም ወሰድከው። የታባቱ አሁን ሻምፒዮንስ ሊግ ፈታ ብለን በ3 ነበር ምን በልጣት። ነገ ስናሸነፍ ቼልሲ ነው ይሄ መርዝ የሆነ ዩናይትድ ማለት ነው። እሱ እንዲያልፍለት ብቻ አይደለም የሚያሰራው፣ ጎረቤቶቹ እግራቸው ቄጤማ እንዲሆን ነው። ቶፕ 4 የሚከተለው ይጥፋ በመጠጥ አፍዝዘው። ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው። ቢስሚላህ አረ እንደ ሲቲ ይመርመር። የሆነ ነገርማ ተጠቅሟል። ያ አስከፊ ወደ ዘመን እያሳለፈ ያለው እኛ ነጥብ አስጥሮ ሊቨርፑልን ቀጥቅጦ እንደ አስቶን ቪላን አሸንፎ ዩናይትድ ተደላድለህ 4ኛ ልትቀመጥ ነው። አረ ሊቨርፑልን ፈጠራችሁ። እኔም የዩናይትድ ጠላት ይሁን እንጂ የሁሉም ደጋፊ ልክ አንተ አርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ። ምን አለ ቆሽቶን ብሰብርልን? ይሄ ሁሉ ህዝብ አምኖህ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓ ትሰራለህ ብዬ እየጠበቅ ጉድ ሰራህ። ይሄ ሰይጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ። በጤናማ አይደለም።